እንግዲያውስ ሽማግሌ ላክ ከዛማ በቃ እሺ እልሃለሁ አይልዚያ አሁን እሱ ነው ወግ ማድረግ ጠልቼው መስሎሽ አሁን እንደው አግብቼ ልጅ በወልድ ይከፋኛል እንዴ ለማውራት መጀመሪያ ወንዙን ተሻግሮ ነው ይባላል ቤቴ ውስጥ ነው ያለሽው እገልሻለሁ እንዴ ኢዛትሩ እኔ ስለሰማይት ያለው ኩድስቲ ቁጭ በይ ናፍቀሽኝ እኮ ነው አብጌል ደረጀ ዛሬ ናታንን እንግዲህ አንድ ጥያቄዎችን ጠይቀው ነበር እንግዲህ ናታን ምንድነው ያላት እንዴ አንቺ እኮ ግን በህይወትሽ የሆነ ነገር ይሆናል ብለሽ ካመንሽበት እንኳን አይደለም አንድ ሁለት ሰው በዙሪያሽ ያለ ይቅርና እንዳለ ዓለም ህዝብ ቢንጫጫ ምንም ጉዳይሽ አይደለም ቆም ብለሽ እንኳን ራስሽን የምትጠይቂበት ምንም አይነት ቦታና ጊዜ ምክንያት የለሽም ሲላት ነበርና እሷም እንግዲህ ምንድነው ያለችው አዎ ላመንኩበት ነገር እውነት ነው ብዬ ላሰብኩበት ነገር ወደ ኋላም ወደፊትም ምን አይነት ሰው አይደለሁም በማለት ነው የመለሰችለትና ናታን ምንድነው ያላት ቆይ አንቺ ላንቺ ግን እውነት ግን ላንቺ ምንድነው እውነት ላንቺ ወይም ደግሞ ባንቺ ዘንድ እውነት ምንድናት ሲላት እውነት ማለት እውነት ነው በቃ ለኔ ትክክል ነው ብዬ ያሰብኩበት ነገር ደግሞ የሚሆነም ነገር የተለያየ ምክንያት ምናልባት በሰዎች እይታ ትክክል አይደለም ብለው የሚታይበት መንገድ ሊኖር ይችላል አዎ ኦፍ ኮርስ ልክ ነው ግን ደግሞ በእኔ ጋር እውነት ነው ብዬ ትክክል ነው ብዬ ካመንኩበት ነው ስለምንም ነገር ስለምንም ጉዳይ ምንም የሚደንቀኝም የሚገርመኝም የሚያሳስበኝም ጉዳይ የለም ስለዚህ ካመንኩበት ያማለ ይሄማለ እኔ ጉዳይ አይደለም በማለት ነው እንግዲህ ገለጸችው ሶ በዛ ማከኝነት እንግዲህ ነገሮችን ለማስተካከል ብዙ ጣውረዶችን እየሞከረች ትገኛለች በተለይ ደግሞ ስለሷ እና ስለናታን የፍቅር ጉዳይ አንዳንድ ጥያቄዎችን ጠይቀው ነበርና ለምሳሌ እኔ አንተ ማፍቀር ትክክለኛ አይደለ ዳጣ አንተ ማፍቀርዋ ትክክል ናት አይደል ስትለው አዎ ኦፍ ኮርስ አዎ ትክክል ናት ምክንያቱም ልክ ናት ነው ያላትና እሺ እኔስ አንተ ማፍቀሬ ትክክል አይደለም ወይ ስትለው አንቺም ትክክል ነሽ ግን ማፍቀርሽ ትክክል ነው ግን አካሄድሽ ደግሞ ትክክል አይደለም ብሎ ነው የመለሰላትና ግን በኔ ዘንድ ትክክል ነው እሱ እንግዲህ ዳጣኮ እኔም ወዳታለሁ ሲልካት እሱ ልክ ነው ትወዳታለህ ግን ደግሞ ዝሮ እኔም ወዳለሁ አንተ ልትወዳት ትችላለህ አዎ ልክ ነህ ግን እኔም ደግሞ መውደድ ልክ ነኝ ለዛውም ደግሞ ቀድሞ ወደድኩ እኔ ነኝ ስለዚህ መውደዴ ትክክል ነው እያለችው ነው የምትገኘው እሱም ልክ ነሽ አዎ መውደድሽ ልክ ነው ምክንያቱም ምንም ስህተት ላይኖር ይችላል ግን ደግሞ አካሄድሽ ልክ አይደለም ሰው ስለዚህ አካሄድሽን ደግሞ ማስተካከል ግድ ነው እያላት ነው እሷም ግን አይ በፍጹም እንደዛ ምንም ነገር እመሰማበት ወይም ደግሞ ማዳመጥበት ሁኔታ የለኝም ብላ ነው የመለሰችለት እሱም በጣም ነው የተገረመው ምክንያቱም መጨረሻ ላይ ምንድነው ያደረገው አይ በቃ በዚህ ነገር ባናወራ ደስ ይለኛል ስለዚህ በቃ ተይዋንቹም ወደ ስራሽ እኔም ወደ ስራዬ ብሎ ሄዶ ማን ወደ ቤተሰቦቻችን ሶ በዛ ማካኝነት እንግዲህ ነገሮችን ለማስተካከል ብዙ ሙከራ አድርጋለች አብጌል ግን አልተሳካላትም ምክንያቱም ናታን ክፍተት እየሰጣት አይደለም በቃ ዘግቶባታል መንገዱን ሁሉ ሁኔታዎችን በቃ በዛ ስትለው ግን ደግሞ ምንም ይሁን ምን አብጌል ላመነችበት ነገር ወደ ኋላ መተልበት ምንም አይነት ምክንያቱም ሆነ መንገድ የላትም ከዛም በመቀጠል ደግሞ ምንም አይነት ነገር ቢባል ምንም አይነት ነገር ቢወራ ምንም አይነት ነገር ቢሰራ እሷን ምንም ካለችበት ወይም ካመነችበት አላማዋ ንቅንቅ የሚያደርጋት ምንም አይነት ነገር የለም ሶ በዛ ማካኝነት እንግዲህ እሷም ደግሞ የምትችለውን ያደረገች ነው የምትገኘው በዛም እንግዲህ ያው አብጌልም ካመንኩበት ነገር ወደ ኋላ ስለማልል ምንም አልክ ምንም ብትል እኔ ወደ ኋላ ሐሳቤን መቀየር በመንገድ ስለለኝ እወድሃለሁ ወደፊትም እወድሃለሁ እንደወደድኩም እኖራለሁ እስከመጨረሻም እወድሃለሁ ነው ያለችው እንግዲህ በዚህ ልክ ነው አላማዋ ጽናቷ ማለት ነው ቤተሰቦቻችን እያንዳንዱ ነገር በቃ እወድሃለሁ በቃ አቋሟ ይሄ ነው ምንም ይፈጠር ምንም ይምጣ ምንም ይወደቅ ምንም ይነሳ በቃ አላማዬ እኔ እወድሃለሁ በቃ ወደድክም ጠላህም እወድሃለሁ በቃ ወደድከኝም አልወደድከኝም ምክንያቱም መውደድ በራሴ ዘንድ የራሴ ፈቃድ ነው ስለዚህ እንደምወድም ታውቃለህ አሁንም እወድሃለሁ ወደፊትም እወድሃለሁ ዳጣም ደግሞ ከኔ ኋላ መጣ በእኔ ላይ ተደርባ ነው የወደደችው ምክንያቱም መጀመሪያ የኔ እንደሆንክ እሷ ራሷ በጠንቀቃ ስለምታውቅ ስለዚህ በእኔ ላይ ይገባቸው እሷ እንጂ እኔ አይደለሁም ብላ ነው እንግዲህ ያፋጠጠችው
ናታንም እንግዲህ ያው ሲጨንቀው ታውቃላችሁ። ናታን መልሶቹ ሲጠፉበት በቃ እንሄድ ወደዛ እንሄድ ምናምን ነው የሚለው ማለት ካለበት መሄድ ምናምን ነው የሚመርጠውና በቃ ቢኪል በቃ ሰዓት ሄዷል እንሄድ ምናምን ነው ያለው። መጨረሻ ካጠገቧ ብድግ ብሎ መነሳት ነው የሚመርጠውና አሁንም ያው እንግዲህ እንደ ድሮ ወይም እንደ ወትሮ ካጠገቧ ተነስቶ ነው የሄደው እንጂ አጥጋቢ መልስ ወይም ደግሞ ምክንያታዊ የሆነ ስሬስ የሆነ መልስ አይመልስም። በእርግጥ ይህን ስሬስ የሆነ ነገር ቢመልስላትም ጸቡ ወደ ቤተሰብና ወደ ሌላ ነገር ያድግ ካልሆነ በስተቀር አብጌል እሺ በቃ ለቅቄሃለሁ ወይም ደግሞ ቻለሁ የምትልበት ምንም ምክንያት የላትም። በምንም አይነት ሁኔታ ውስጥ ይሆን በቃ እሷ ትክክል ነው ብላ ያመነችበት ነገር እንዳልኳችሁ ትክክል ናት ማለት ነው። እንግዲህ ደግሞ አክስትየዋ ተመልሳ መታለች። ያው ቤት ውስጥ እሷ ገና ስትመጣ ያው ነገር ችግር ይፈጠራል ብላ ፈርታው ነበር። እንግዲህ እንዳለችውም ዛሬ ገና ከመምጣቷ ከዳጣ ክላስ ገብታ እንግዲህ እያተረማመሰች ነው። ምን እያደረገች እንደሆነ በጣም ግራ የሚያጋባ ነው። ዳጣም ደግሞ ደርሳባታለች መታለች። እሷም እንግዲህ ተፍተፍ እያለች ነው። ምን እንዳሰበች አልታወቀም። እና ቤተሰቦቻችን በጣም አስቸጋሪ ነገር ነው። አክስትየዋ በጣም ከባድ ናት። እንግዲህ ብዙ ሚስጥር ታበላሻለች ብለን የምታሰጋውም እሷ ናት። በተለይ ደረጀን በጣም ያሰጋልና ጋይስ በጣም ምክንያቱም እያደረገች ያለችው ነገር ሀሳቧ ምናምን በጣም ከባድ ስለሆነ ደረጀም ደግሞ ወየውልሽ አይነት ማስጠንቀቂያ ሰጥቷታል። ቀጣይ ክፍል እንገናኝ። ሰላም ቆዩ።